አሰላሙ አለይኩም ወራህመቱላሂ ወበረከቱ። ድና የተከበራችሁ የፍርዶስ ዩቲዩብ ተከታታዮች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እኔ የፍርዶስ እናት ነኝ። እንዴት ናችሁ? ተይክዬ ናችሁ ወይ? ያለ ሰላምና ዝነት በእናንተ ላይ ይሁን ብያለሁ። ወዶችዬ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛ። ዛሬ አዲስ መረጃ አለኝ ማለት ነው ወዶችዬ። ኤምባሲ ለመሄድ ያፈለጋችሁ በአጭሩ እንግዲህ 4 ደቂቃ ወይም 5 ደቂቃ ወይም 6 ደቂቃ ለማድረግ እሞክራለሁ። ይሄን ቻናል የምታዩ ሰዎች ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቷት ማለት ነው ወዶችዬ። በቅርቡ ኢንሻአላህ ወደ ሀገር ቤት ገባለሁ ብያለሁ። ከአሻራ አላህ ይጠብቀኝ ማለት ነው ወዶችዬ። ኢንሻአላህ ኤምባሲ ሙሉ መረጃ አለኝ ማለት ነው ወዶችዬ። ስለ ኤምባሲ ምንድነው መሰላችሁ አሁን ላይ በብዛት እያስተናገዱ ነው አሉ። እንደ በፊቱ ዛህማ የለም ብለዋል። ለመሄድ ያሰባችሁ አሊያም ደግሞ እቅድ ያላችሁ አሊያም ደግሞ ሲምባሲ ያላወጣችሁ ሲምባሲያችሁን ብታወጡ ለ6 ወር ይጠቅማችኋል። ከ6 ወር ቀድማችሁ ራሱ ሄዳችሁ በቀላል ብር 500 ሳትከፍሉ ማሳደስ ትችላላችሁ የሚል መረጃ ላይ ማለት ነው ወዶችዬ። ታማኝ መረጃ ነው ማለት ነው ወዶችዬ። በተቻላችሁ አቅም ይሄን እድል ተጠቀሙበት። መሄድ ለፈለጋችሁ አገር ቤት መሄድ ለፈለጋችሁ ደግሞ አሁን ልጅም ያሽም አልያሽም በትክክል ያስተናግዳሉ። ዛሬ ሄደሽ ነገ ለአሻራ ትቀጠሪያለሽ ማለት ነው። ሁሉ ነገር ትጨርሳላችሁ በተቻላችሁ አቅም። ያኔ እኔ ወላሂ ቢሞላልኝ ዛሬ ብሄድ ደስ ይለኝ ነበር ወዶችዬ ማለት ነው። ግን ምን አውቃለሁ የለም ይሄ ማፌ ወላሂ የሌት ግን ዱአ አድርጉልኝ እስኪ በተቻለኝ አቅም ለፍርዶስ ገብቼላት ደስ እንዲላት ሰርፕራይዝ ነው የማረጋ ባላ ፍቃድ ማለት ነው። አላህ ሱብሃነሁ ወተዓላ አሳክቶልኝ የተወሰነ ብሰራ ይሄ ስራ ቋሚ ቢሆንልኝ የተመና ውዶችዬ ማለት ነው። እና ኤምባሲ ያለው መረጃ ለምሳሌ ልጅም ያዛችሁም አልያዛችሁም ዛሬ ትሄዳላችሁ፣ ትመዘገባላችሁ። ከዛ ዛሬ ሆነሻ እንትን ትጨርሱና ሲምባሳችሁን ጨርሳችሁ ነገ ወዴት ይዘዎቹ ይሄዳሉ ማለት ነው? ወደ ሼምሲ ወደ አሻራ ቦታ እድላችሁ ሆኖ አሻራ ካልያዛችሁ ያው በበነጋውም ሆነ በዛ ወደም ሆነ ለ20 ቀንም ለወርም ትኬት መቆረጥ ትችላላችሁ፣ ማስረዘም ትችላላችሁ ማለት ነው። የቲኬቱ ነገር ለወር እስከ ወር ማስረዘም ትችላላችሁ። ሲምባሲ የሌላችሁ ሰዎች ደግሞ አሊያም ደግሞ ፓስፖርት የሌላችሁ ደግሞ በፓስፖርታችሁ ኮፒ አሊያም ደግሞ በማስታወቂያችሁ ማውጣት ትችላላችሁ። ሲምባሲ የሌላችሁ ያው እንግዲህ ልጅ ያዛችሁ ደግሞ የልጆች 4 ጉርድ ፎቶ የሚያስፈልጋቸው ማለት ነው። ኮፒ የአባትየው የኢትዮጵያ የሚሄደው የአባትየው ፎቶ ያስፈልጋቸዋል። ከዛ ኮፒውን የያዙት ማለት ነው። ወረቀቱን ታስልኩትና ኮፒ አድርጉት፣ 4 ኮፒ አድርጉት ማለት ነው። 4 ኮፒ ታደርጋላችሁ። የእናንተ ፓስፖርት ካላችሁ የፓስፖርታችሁን 1 ኮፒ ትይዛላችሁ ማለት ነው። በጣም ቀላል ነው ወዶችዬ። እና ይሄንን ማድረግ ትችላላችሁ በተቻላችሁ አቅም መሄድ ለምትፈልጉ ነው። ወደፊትም ደግሞ እንግዲህ ታውቃላችሁ ከሀጅ በኋላ በጣም ዛህማን የሚሆነው ኤምባሲ ማለት ነው። ምን ጥልቅልቅ ነው የሚለው ምክንያቱም የመዳም ቅመሞች ከየኩሽናው ወጥተው ኢጃዛ ቤት ይገኛሉ። ያ ነገር ሲሆን ዛህማ ይበዛል ማለት ነው። የዛ ጊዜ በጣም እንቸገራለን። አሁን እኔ እንዲያውም ዘንድሮ እንጃ በጣም ገና ስለሆነ ይመስለኛል ገና ነው። አሁን ስራ በ5 በ2ም አሁን አልሐምዱሊላህ አልጠፋም እስካሁን ማለት ነው። ከእንግዲህ በኋላ ግን እኔ እንጃ በጣም ከባድ ነው ማለት ነው። አለይኩም ሰላም አልሐምዱሊላህ ከፍክ እና እንደዚህ አይነትም ስላለ በአላህ ፍቃድ አላህ ሱብሃነሁ ወተዓላ ፈቅዶላችሁ ከተሳካላችሁ በተለይ አሁን መሄድ የምትፈልጉ አሁን ሄዳችሁ ማሳካት ትችላላችሁ ኢንሻአላህ በአላህ ፍቃድ ማለት ነው። ምክንያቱም ጊዜ አይሰጡም። አንደኛ ለአሻራም ሆነ ለሲምባሲም ሆነ ጊዜ አይሰጡም። በትክክል ነው የሚያስተናግዱት። እንደ በፊቱ አያምታቱሽም፣ አይገለምጡሽም ብለዋል ማለት ነው። እርግጥ አረቦች ራሱ ሹርጣዎች ራሱ የሲምባሲ የሰው ልጅ ይዘን መሄዳችንን በትክክል ያውቃሉ። የሰው ልጅ መሆናችን ግን የሰው ልጅ የምትይዙ ሰዎች እህቶቼ ወይም ወንድሞቼ በትክክል ልክ የእናትነት ፊትን አሳዩ፣ ፈገግታን አሳዩቸው ማለት ነው። እዛ ስታበጫጭቋቸው ወደዛና ወደዚህ ስታደርጓቸው የእናንተ ልጅ አለመሆናችሁን ራሱ እነሱ ያውቃሉ ማለት ነው። የእናንተ ገጽታ ራሱ ያሳያል ማለት ነው። በተቻላችሁ አቅም ንጹህ አላደለ በቃ የዛ የሰውዬ እንትን የዛች እናት እንትን ማሰስ አለባችሁ። እናትነት የሰማችሁ ግድ ይልባችኋል። ኃላፊነት መውሰድ አለባችሁ። አላህ ሱብሃነሁ ወተዓላ ኸይር ነገር ይሻልንና እና ይሳካል። ሄዱ። ያው አሻራ ካልያዛችሁ በቀር ሌላ የሚያስቸግረው ነገር የለም። በተቻላችሁ አቅም ሄዱና እድላችሁን ሞክሩ ማለት ነው።
ደግሞ ይሳካል። ኤምባሲ ለምሳሌ ጨርሳችሁ ትታበቁ አሻራ ከያዛችሁ አሻራ ይምኪን 4 ወር አሊያም ደግሞ አሁን ሰው ስለሌለ ወርም ሊፈጅ ይችላል 4 ወርም ሊፈጅ ይችላል ብለዋል። መረጃው ትክክለኛ መረጃ ነው። ከኤምባሲ ነው ያመጣሁት ማለት ነው። እና መሄድ ለምትፈልጉ ክፍት ነው። እህለን ወሳህለን ፊኮም ኤምባሲ ክፍት ነው። መሄድ ለማትፈልጉ ደግሞ እንግዲህ መረጃዬን ሸር አድርጉልኝ። በተቻላችሁ አቅም ሰብስክራይብ አድርጉ የፍርዶስን ዩቲዩብ ማለት ነው ውዶችዬ። የኔንም ሰብስክራይብ አድርጉኝ እላችኋለሁ። ወዳችኋለሁ። ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ውድድ ያርጋችሁ። ሰላማችሁ ይብዛ።